ሰላም ለሁላችሁም። ሁልጊዜ ነገ ጀምራለሁ እያልክ ተዋሻለህ። በየቀኑ የስንፍና ተገዢ ሆነህ ህልምህንስ ትገላለህ። የህይወትህ መቃብር ነው። ስኬታማ ሰዎች ከሰነፎች የሚለዩበት በሁለት ነገር ነው፣ በብልጠትና በዲሲፕሊን። ዲሲፕሊን የህይወትህ መሪ እንድትሆን ያደርጋል። ዛሬ ስንፍና ለዘላለም የምታስወግድበትን የዲሲፕሊን ህጎች በዝርዝር አብራራለሁ። ከዚህ ቪዲዮ በኋላ ስንፍናን ታስወግዳለህ፣ እናም በቶሎ ስኬታማ ትሆናለህ። በትዕግስት ሙሉ ቪዲዮን ተመልከተው። አንደኛ፣ ለምን የሚለውን ጥያቄ መመለስ ነው። ዲሲፕሊን የሚመጣው ከስሜት ሳይሆን ከዓላማ ነው። ይህን ተግባር የማደርገው ለምንድን ነው ብለህ ራስህን ጠይቅ። ያንተን ህልም የሚገድል ዲሲፕሊን ማጣት ነው። ስራ ልትጀምር ስትል ስልክ ወይም ምቾት የሚሰጥን ነገር ራቅ። ያንተን ህልሞች እየገደሉ ያሉ ነገር ነገ፣ በኋላ የሚባሉት ቃላት ናቸው። እነዚህን ቃላት በደንብ እየተጠቀምካቸው በምትመጣበት ሰዓት አብሮ ስኬትም እየራቀ እንደሚመጣ አስብ። ነገ የሚባል ቀን የለም። በኋላ የሚባል ሰዓት የለም። ነገ እሰራለሁ አደርገዋለሁ ብለህ የትናንቱን ህይወት እየኖርክ ነው። ነገ እሰራለሁ ያልከውን ነገር ትተዋል። የትናንቱን ህይወት እየደገምከው ነው። ይሄ ደግሞ ያንተን ህልም እየገደለው ይመጣል። ስኬት እየራቀህ ህይወት እየመረረችብህ ትመጣለች። ስለዚህ ነገ የሚባል ቃል አትልመድ። በጊዜው በሰዓቱ መስራት ያለብን ነገር ካልሰራህ እመነኝ በጣም ነው የሚቆጭህ። ስለዚህ ነገ የሚባል ቃል ይቅርብህ። ሁለተኛ፣ የ5 ደቂቃ ህግ ነው። ስንፍና የሚመጣው ለመጀመር ከሚሰማው ከባድነት ነው። ስለዚህ ለ5 ደቂቃ ብቻ እሰራለሁ ብለህ ራስህን አሳምን። ለራስህ ቃል ግባ። አንዴ ከጀመርከው አእምሮህ መቀጠልን ይመርጣል። ስለዚህ እናደርጋለሁ ብለህ ትንሽ እየጀመረህ ስራው፣ ከዛ አእምሮ መቀጠልን መጨረስን ይመርጣል። አንተም በዋነኝነት ምን እንደማይቀይር ታውቃለህ። ዛሬ ላይ ምን ማድረግ እንዳለብህ አእምሮህ ጠንቅቆ ያውቃል። ግን ሰዓት ታራዝማለህ። ለነገ ትላለህ። ህልም አለ፣ ስኬታማ መሆን ትፈልጋለህ፣ ግን ተግባር ላይ ምንም የለም። አንተ ስኬታማ የምትሆነው ብዙ ጥሩ የሆኑ ህልሞች ስላሉ አይደለም። ስኬታማ የሚያደርግ ዛሬ ላይ በምትተገብረው ስራ ነው። ስለዚህ ዛሬን ተጠቀምበት፣ አትዝለለው። ራስህን አሳምነህ ተግባር ላይ ግባ። ሶስተኛ፣ አካባቢን ዲሲፕሊን አድርግ። ዲሲፕሊን ከራስ ቁጥጥር በላይ አካባቢን መቆጣጠር የተሻለ ነው። አንተ ስራ ልትጀምር ስትል የሚያግድህ ነገር ቢኖር ስልክህ ነው። ስልክህን ካልተቆጣጠርከው አደገኛ የሆነ ስንፍና ያጋጥማል። ስለዚህ ስልክህን ስራ ልትጀምር ስትል ከጎንህ አርቀው። ስልክህ አንተ አላወቅከውም እንጂ ለሁሉም ነገር ጠላት ነው። ስራ ልትጀምር ልትይ ስትል ያግድሃል። ከተለያዩ መጥፎ ሱሶች ከቶሃል። እነዚህን ነገር ኮንትሮል እንዳታረግ አድርጎሃል። ስለዚህ እነዚህን ሁሉ መቆጣጠር መቻል አለብህ። ከቃልህ አትውጣ፣ ራስህን አትካድ። ስልኬን እስከ 30 ደቂቃ ተጠቅሜ ልብስ ማጠብ ጀምራለሁ ካልክ ቃልህን ጠብቅ። ከ30 ደቂቃ በኋላ ያልከውን አድርግ። አትስነፍ። አይምሮን ክፉ ልማድ አታስለምደው። ስለዚህ በዙሪያ ያሉ ወደ ሌላ ተግባር የሚከቱን ነገር አርቃቸው። አራተኛ፣ አዲስ ልማድ ፍጠር። በመጀመሪያ ግን ራስህን ጠይቅ፣ የድሮ ልማድህ ወዴት እየወሰደህ ነው? እናስ ደግሞ ምን አይነት ተግባር ነው በየቀኑ የምታከናውነው? ይህንን ራስህን ጠይቅና እወቅ። በየቀኑ አዳዲስ ተግባር ፍጠር። ቀኖችን በሰዓታት ከፋፍለህ ተጠቀም። የድሮ ልማድህ ወዴት እየወሰደህ እንደሆነ እወቅና የማይጠቅም የወደፊትን የሚያበላሽ ከሆነ አሁኑኑ አዲስ ልማድ ተግባር አውጣና ተግብረው። ብዙ ሰዎች እንደ ሰዓታቸውን ከፋፍለው ለመጠቀም ያስቡና ግን አንድ ቀን ወይም በዛ ቢባል ከሳምንት አያልፍም ወደ ድሮ ልማዳቸው ዝሮ ይመለሳሉ። እስከ መቼ ነው አእምሮህ የሚቆጣጠርህ? አይምሮህን አንተ ልትቆጣጠረው ልትይዘው ይገባል። አይምሮህ በትናንሽ ነገር ይታለላል። እናም ወደ ምቾት የሚሰጥ ልማድ በየቀኑ እንድትገባ ይነግርሃል። የድሮውን ልማድን አድርግ ይልሃል። ዛሬ ላይ አንተ ይህንን ቪዲዮ በምታይበት ሰዓት እውነት ነው አዋዋይ ልቀይር ላስተካክል ትልና ለትንሽ ጊዜ ታደርገውና ዙረህ የድሮ ተግባር ላይ ትገባለህ ሳታስበው። ይሄም የሆነበት ምክንያት አእምሮን ስለማትቆጣጠረው ነው፣ እሱ ስለሚመራህ ነው። ስለዚህ አእምሮን ተቆጣጠረውና አዲስ ልማድ ተግባር ፍጠር። አምስተኛ፣ የአሁን ህመም ይሻላል ወይስ የኋላ ጸጸት? ምርጫው ያንተ ነው። አሁን ላይ እያስጠላ የምትሰራው ከሆነ በወደፊትህ ላይ ጥሩ ያማረ ህይወት ይኖራል። ግን ብዙ ወጣቶች አሁን ህመምን አይፈልጉም። ጊዜያቸውን የማይጠቅም ቦታ ላይ በመጠጣት በማጨስ ዝም ብሎ አመታትን ማሳለፍ ይመርጣሉ። ስለዚህ ምርጫው ያንተ ነው። አሁን ላይ ህመም መታገስ ይሻላል ወይስ የወደፊት ጸጸት? በእርግጠኝነት ያሁን ጸጸት እንደማትል እርግጠኛ ነኝ። ግን ዛሬን ቆይተህ እንዲጸጽት እያደረክ ነው። ያኔ እስካሁን በዚያ ነገር ቀጥለበት ቢሆን በትዕግስት ሰርተው ቢሆን ኖሮ ጥሩ ደረጃ ላይ ትደርስ ነበር። ህልም አለ፣ ቤተሰብ ተለውጦ ማስደሰት። ግን አንተ ጊዜን በቸልተኝነት እያሳለፍክ ነው። አሁንም አረፈድም። ከተጠቀምክበት ጊዜ ያለህ ዛሬን በምን እንደምታሳልፍ እወቅ። የአሁኑ ህመም ወይስ የወደፊት ጸጸት? ምረጥ። ስድስተኛ፣ ከውድቀትህ ወዲያውኑ ተመለስ። ብዙውን ጊዜ ሰዎች ችግር ሲያጋጥማቸው ወዲያውኑ የያዙትን ነገር መልቀቅ ወይም ተስፋ መቁረጥ ይቀድማቸዋል። ስለዚህ በጉዞ ላይ ውድቀት ሲያጋጥምህ
ለምን ብለህ ራስህን ጠይቅ እና የዛኔውን ስህተት አሻሽለዋለሁ፣ አሃ በዚያ ምክንያት ነው የተሳሳትኩት አሻሽለዋለሁ ብለህ ወዲያውኑ ከዚያ ውድቀት ተማርበት እንጂ ተስፋ አትቁረጥ። አንድን ስራ እየሰራ ለማቋረጥ ስታስብ፣ ለመተው ስታስብ አብረህም ለምን እንደጀመርከው አስብ። ዲሲፕሊን የገንዘብንና የጊዜን ዋጋ መቆጣጠሪያ ነው። አሁን ባንተና በህልም መካከል ያለው ስንፍና ብቻ ነው። እነዚህን 6 ህጎች ተግባራዊ በማድረግ የህይወትህን መሪነት ተረከብ። ሰብስክራይብ በማድረግና ሌሎች በማጋራት እኛን ያበረታቱን። አመሰግናለሁ።